ወሳብ ጋይስ በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ላይ ኤክስነስ አካውንት እንዴት እንደምንከፍትና እንዴት ቬሪፋይ ማድረግ እንደምንችል ቬሪፋይ ካደረግን በኋላ እንዴት እንደምንጠቀም እያንዳንዱን በሂደት የማሳያችኋል ማለት ነው። ስቴፕ ባይ ስቴፕ ስለማሳያችሁ ቪዲዮውን እስከ መጨረሻው ድረስ መከታተል እንዳትረሱ። ቪዲዮውን ላይክ በማድረግ እና ሰብስክራይብ በማድረግ እንዲጀምሩ ጠይቃለሁ። ቀጥታ ወደ ቪዲዮ እንለፍ። የኤክስነስ ሊንክ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ ማለት ነው። ዲስክሪፕሽን ቦክስ ላይ ያስቀመጥኩትን ሊንክ ስትነኩት ቀጥታ ወደዚህ ፔጅ ይወስዳችኋል ማለት ነው። ኤክስነስ አካውንትን የመረጥኩበት ምክንያት የመጀመሪያው ዲፖዚትም ዊዝድሮም ስናደርግ ምንም አይነት ፊ ከኛ ላይ አይቆረጥም ማለት ነው። ምንም ያህል ገንዘብ ብትሰሩ ዲፖዚት ብታደርጉም ዊዝድሮ ብታደርጉ ምንም አይነት ኮሚሽን ከእናንተ ላይ አይወሰድም ማለት ነው። ሁለተኛው ደግሞ የመረጥኩበት ምክንያት ኤክስነስ አካውንት ከኤምቲ5 ጋር አክሰስ ለማድረግ እጅግ በጣም ቀላል ስለሆነ እና ሌላኛው ደግሞ ኤክስነስ አካውንት ላይ ሌቨሬጃችሁን እንደፈለጋችሁ እየቀያየራችሁ መጠቀም ስለምትችሉ ማለት ነው። ሌላኛው ደግሞ እንድታውቁ እዚህ ጋር የምፈልገው ነገር አለ ማለት ነው። እሱም ኤክስነስ አካውንትን ለመክፈት ስትሉ የመጀመሪያ ፓስፖርት፣ ናሽናል አይዲ ወይም ደግሞ የአዲስ አበባ የቀበሌ መታወቂያ ያስፈልጋችኋል ማለት ነው። ሁለተኛ ላይ ደግሞ የሚያስፈልጋችሁ ነገር ሬዚደንሻል አድሬስ የሚል ሁለተኛ ኦፕሽን አለ ማለት ነው ቬሪፋይ ስናደርግ። ስለዚህ እዛ ጋር ደግሞ የሚያስፈልጋችሁ ነገር የቴሌብር ዩቲሊቲ ቢል የከፈላችሁበትን እሱን መጠቀም ትችላላችሁ ማለት ነው። ወይም ደግሞ ባንክ ስቴትመንት መጠቀም ትችላላችሁ ማለት ነው። ስለዚህ አሁን እነዚህን ነገሮች ካዘጋጃችሁ ቀጥታ አሁን እንዴት አድርጌ ሬጂስተር እንደማደርግ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ሬጂስተር የሚለውን እንነካዋለን ማለት ነው። ሬጂስተር የሚለውን ስንነካው ዩር ሬዚደንስ የሚለን ቦታ ላይ ያለንበትን ሀገር እናስገባለታለን ማለት ነው። ኢትዮጵያ ብዬ አስገባለታለሁ እኔ። እናንተ ደግሞ ያላችሁበትን አካባቢ ታስገቡለታላችሁ ማለት ነው። ከዛ በኋላ ቀጥታ ኮንቲኒው ብለን እናልፋለን። ከዛ ዚህኛው ፔጅ ላይ ደግሞ ኢሜይላችንን እናስገባለታለን ማለት ነው። ኢሜይላችንን ካስገባንለት በኋላ እዚህ ጋር ፓስወርድ የሚለን ቦታ ላይ ከ8 እስከ 15 ዲጂት ያለው ወይም ደግሞ ሃሽታግ ምናምን ያለው ስትሮንግ የሆነ ፓስወርድ እናስገባለታለን ማለት ነው። ስለዚህ እናንተም ስትሮንግ ፓስወርድ ማስገባታችሁን እንዳትረሱ። እኔ እዚህ ጋር እንደምትመለከቱት ስትሮንግ የሆነ ፓስወርድ አስገባለሁ ማለት ነው። ከዛ በኋላ ስትሮንግ ፓስወርዴን ካስገባውኝ በኋላ ወደ ቀጣዩ ፔጅ ይወስደኛል ማለት ነው። ቀጣዩ ፔጅ ላይ እንደዚህ ቀጥታ አካውንቱ ላይ ነው የሚወስዳችሁ ማለት ነው። አካውንቱ ላይ ሲወስዳችሁ ከታች ፕሮፋይል የምትለዋን ነክተን መጨረስ ያሉብን ነገሮች አሉ ማለት ነው ቬሪፋይ ለማድረግ። ስለዚህ ከታች ፕሮፋይል የሚለውን ቦታ እነካዋለሁ ማለት ነው። ከዛ ፕሮፋይል የሚለውን ቦታ ስነካው ከላይ እንደምትመለከቱት ኖት ቬሪፋይድ ነው የሚለኝ። ኖት ቬሪፋይድ የሚልበት ምክንያት ይሄ አካውንት ፓስፖርትም አላስገባውለትም ወይም ደግሞ ባንክ ስቴትመንትም ስላላስገባውለት ኖት ቬሪፋይድ ነው የሚለኝ ማለት ነው። ከዛ ከታች ኮምፕሊት ፕሮፋይል የሚለውን ስንነካለት እንደዚህ አድ ፕሮፋይል ኢንፎርሜሽን የሚለው ቦታ ይመጣልናል። አድ ፕሮፋይል ኢንፎርሜሽን የሚለው ላይ ሙሉ ስለእናንተ የሚገልጽ ስማችሁን፣ የአያታችሁን ስም፣ ዴት ኦፍ በርዛችሁን ታስገቡለታላችሁ ማለት ነው። ስለዚህ እዚህ ጋር አንድ ማወቅ የሚጠበቅባችሁ ነገር ተመሳሳይ መሆን ይጠበቅበታል። ፓስፖርታችሁ ወይም ደግሞ ናሽናል አይዲያችሁ ላይ ያለው ስም ስፔሊንጉ እያንዳንዱ መመሳሰል ይጠበቅበታል ማለት ነው። እና እሱን አስገብታችሁ መጨረስ ይኖርባችኋል። እሱን አስገብታችሁ ከጨረሳችሁ በኋላ ደግሞ ወደ ቀጣዩ ፔጅ ምን እንደሚመስል አብረን እናያለን። ፐርሰናል ኢንፎርሜሽኑን ስንጨርስ እዚህ ጋር ስልክ ቁጥራችንን ቬሪፋይ ማድረግ አለብን ማለት ነው። ስልክ ቁጥራችንን እንደዚህ ቬሪፋይ ስናደርግ ሜሴጅ ይልኩልናል። ያንን ሜሴጅ ደግሞ እዚህ ላይ እናስገባለትና ኮንፊርም እናደርገዋለን ማለት ነው። ስለዚህ እስካሁን 2 ስቴፕ ጨርሰናል ማለት ነው። ያው እንደምትመለከቱት የኔም ገብቶልኛል። ከዛ ቬሪፋይ አድርጌዋለሁ። አሁን ወደ 3ኛው ፔጅ ወስዶኛል ማለት ነው። 3ኛው ፔጅ ላይ ፐርፐዝ ኦፍ ኦፕኒንግ ዩር አካውንት ይላል። ስለዚህ ኢንቨስትመንት የሚለውን ትነኩታላችሁ ማለት ነው። ኢንቨስትመንት የሚለውን ነው እናንተን የሚመለከተው። ስለዚህ ኢንቨስትመንት የሚለውን ነክታችሁ ወደ ቀጣይ ወደ 4ኛው ፔጅ ደግሞ አብረን እናልፋለን ማለት ነው። 4ኛው ፔጃችን ላይ ደግሞ ምን ይለናል? እዚህ ጋር ዋትስ ዩር ከረንት ኢምፕሎይመንት ስታተስ ይለናል። ያው እዚህ ጋር ፐርሰናል ኢንፎርሜሽናችንን ነው እየጠየቀ ያለው። ስለዚህ
እናንተ የራሳችሁን ፐርሰናል ኢንፎርሜሽን እናንተን የሚመስል ነገርና ከእናንተ ጋር አብሮ ያለን ነገር ከእናንተ ጋር ያለውን ስታተስ በሙሉ ታስገቡለታላችሁ ማለት ነው። ስለዚህ ይሄንን ኦፕሽን እኔን ስለሆነ የሚመለከተኝ የራሴን አስገብቼለት ወደ ቀጣዩ ፔጅ ደግሞ ምን እንደሚመስል አብረን እንለፍ ማለት ነው። እሺ እዚህ ላይ የእናንተን ኢስቲሜትድ ቶታል ሊኩዊዲቲ ዌልዝ ማወቅ ይፈልጋሉ ማለት ነው። ስለዚህ እዚህኛው ፓርት ላይ ቢሎ 50,000 ብላችሁ ብታልፉ ሪኮመንድ አደርጋለሁ ማለት ነው። እኔም ቢሎ 50,000 የሚለውን ነው ነክቼ የማልፈው ማለት ነው። ምክንያቱም ስታንዳርድ አካውንት ነው ክሬት እያደረግን ያለ ነው። ስለዚህ እሱን ከታች ቢሎ 50,000 የሚለውን ነክተን ወደ ቀጣዩ ፔጅ ደግሞ እናልፋለን ማለት ነው። ቀጣዩ ፔጅ ላይ ደግሞ ስናልፍ እዚህ ጋር እንደምትመለከቱት የእናንተን አኑዋል ኢንካም ኤክስነስ ላይ ዲፖዚት የምታደርጉትን ማወቅ ይፈልጋሉ። ያው እዚህ ላይም እናንተ አፕቱ 25% ኦፍ ማይ አኑዋል ኢንካም በሉት። እኔም እሱን ነው ያልኩት። ያው አኑዋል 25% የሚለውን ነክታችሁ ወደ ቀጣዩ ፔጅ ደግሞ እናልፋለን ማለት ነው። እዚህኛው ቦታ ላይ ደግሞ ያለፉት 3 ዓመትን ምን ያህል ጊዜ ወይ ምን ያህል ትሬዶችን እንደወሰዳችሁ ማወቅ ይፈልጋሉ። ስለዚህ እዚህ ጋር እናንተ እንደ ጀማሪ ያው ከታች ያለውን 10-40 ትሬድ የሚለውን እሱን ትነካላችሁ ማለት ነው። ወይም ደግሞ መንዝሊ ዴሞ ትሬዲንግ የሚለውን ትነካላችሁ ማለት ነው። እንደ ጀማሪ አዲስ ስለሆነ ይሄን ኤክስነስ አካውንት ክሬዲት እያደረግን ያለ ነው እንደዛ ትላላችሁ። ወይም ደግሞ በሪል አካውንት ቆይታችሁ ከሆነ እሱን ትክክለኛውን እዚህ ላይ ታስገባላችሁ ማለት ምን ያህል ጊዜ ትሬድ እንደገባችሁ። እዚህኛው ፔጅ ላይ ደግሞ ምን ያህል ታይም ትሬዲንግ ላይ እንደምታጠፉ ወይም ምን ያህል ታይም ትሬዲንግ ላይ አናላይሲሳችሁን እንደምትሰሩ ማወቅ ይፈልጋሉ። እዚህ ላይ ከ4 እስከ 12 ሰዓት የሚለውን ያው እሱን ነክታችሁ ወይም ደግሞ ሌዛን 4 ሃውርስ የሚለውን ነክታችሁ ታልፋላችሁ ማለት ነው። በጣም ብዙ ነው እንደዚህ አይነት ጥያቄዎች የሚጠይቃችሁ። ስለዚህ ፈጠን ብለን ለማየት እኔ በራሴ አልፋችኋለሁ ማለት ነው። እናንተም በራሳችሁ እያነበባችሁ ሌሎችን እለፉ። ስለዚህ አሁን እንዴት ቬሪፋይ ወደምታረጉበትና ወደ ክሩሻል ወደሆነ ነገር እናልፋለን ማለት ነው። አሁን ወደ ወሳኙና ወደ ዋናው ቦታ ደርሰናል። ስለዚህ እነዚህ ሶስቱን ነገሮች ቲክ አድርገን ሰብሚት የሚለውን ነክተን እናልፋለን። እዚህ ጋር ዶክመንታችንን ቬሪፊኬሽን የምናደርግበት ቦታ ስለሆነ ናሽናል አይዲ ከሆነ የምትጠቀሙት ወይም ደግሞ ፓስፖርት ከሆነ የምትጠቀሙት ዶክመንት ቬሪፊኬሽን የሚለው ቦታ ላይ ስማችሁ ከዛ ጋር ትክክል መሆኑን ይኸው እዚህ ጋር ቅድም ያስገባችሁትን ስማችሁን እዚህ ጋር ያመጣላችኋል ማለት ነው። ቼክ ዩር ኔም የሚለው ቦታ ላይ የስፔሊንግ ስህተት ካለ ስክሪፕቶ ምልክቷን ነክታችሁ ኤዲት ታደርጉታላችሁ ማለት ነው። ምንም አይነት ደግሞ የስፔሊንግ ስህተት ከሌለ እዚህ ጋር ናሽናል አይዲያችሁን በመጠቀም ወይም ደግሞ ፓስፖርታችሁን በመጠቀም ነው ቬሪፋይ ማድረግ የምትችሉት ማለት ነው። እናንተ ስካን አድርጋችሁ የናሽናል አይዲያችሁን ወይም ደግሞ የፓስፖርታችሁን ፎቶ በስልካችሁ ብትይዙ እዚህ ጋር ይመረጣል ማለት ነው። ቶሎ ብላችሁ ቬሪፋይ ለማድረግ ወይም ደግሞ ፎቶ ማንሳት ትችላላችሁ ማለት ነው እዚህኛው ቦታ ላይ። ስለዚህ እኔ ናሽናል አይዲ ወይም ደግሞ ፓስፖርቴን መጀመሪያ ስካን አድርጌ ስለያዝኩት ቀጥታ ሰሚት ዶክመንት የሚለው ቦታ ላይ ገብቼ እነካና አካውንቴን ላይ ያለውን ዶክመንት ሰሚት አደርግለታለሁ ማለት ነው። ከዛ በኋላ እዚህ ጋር ቬሪፋይ አይደንቲቲ የሚለን ቦታ አለ ማለት ነው። ቬሪፋይ አይደንቲቲ የሚለን ቦታ ላይ ፓስፖርት፣ ድራይቪንግ ላይሰንስ ወይም ደግሞ ቀበሌ አይዲ ይለናል። ያው እኔ ስካን አድርጌ አካውንቴ ላይ ያዘጋጀሁት ዶክመንት ፓስፖርት ስለሆነ ፓስፖርት የሚለውን ቦታ እነካለሁ ማለት ነው። እና እዚህ ጋር ማወቅ የሚጠበቅባችሁ ነገር ዶክመንት ቬሪፊኬሽን ቦታው ላይ እናንተ የተጠቀማችሁት ፓስፖርት ከሆነ ሬዚደንሻል አድሬስ የሚለው የሚጠይቃችሁ ቦታ ላይ ፓስፖርቱን ደግማችሁ ማስገባት አትችሉም ማለት ነው። ስለዚህ ፓስፖርትም ናሽናል አይዲም ከሆነ ያላችሁ እዚህኛው ቦታ ላይ ፓስፖርታችሁን ካትጠቀማችሁ መጨረሻው ሬዚደንሻል አድሬስ የሚላችሁ ቦታ ላይ ደግሞ ናሽናል አይዲያችሁ መጠቀም ትችላላችሁ ማለት ነው። ፓስፖርት ብቻ ከሆነ ደግሞ ያላችሁ እዚህኛው ቦታ ላይ ፓስፖርታችሁን ታስገቡና ሬዚደንሻል አድሬስ የሚለው ፓርት ላይ ቬሪፋይ ለማድረግ ሁለተኛው ቦታ ላይ እዛ ላይ ደግሞ
ባንክ ስቴትመንታችሁን ወይም ደግሞ የቴሌብር ዩቲሊቲ ቢላችሁን ታስገባላችሁ ማለት ነው። አሁን እዚህ ጋር ይሄው አፕሎድ ዶክመንት የሚለኝ ቦታ ላይ ገብቼ ያዘጋጀሁትን ዶክመንት ሰብሚት አድርግለታለሁ ማለት ነው። ስለዚህ አሁን እኔ ይህንን አካውንት ቬሪፋይ አድርጌ ስላለሁኝ ያው ከዚህ ጋር እንደምትመለከቱት ያለኝን ዶክመንት አስገባለታለሁ ማለት ነው። እኔ ያው አካውንት ስላለኝ ድጋሚ አላስገባለትም ለእናንተ ለማሳየት ነው። እናንተ ግን በደንብ እዚህ ጋር እንደሚያሳየው እዚህ ጋር ባለው መልኩ ጠርዙ ላይ ከላይ እንዳለው ትክክለኛውን ዶክመንታችሁን እንደዛ ስካን አድርጋችሁ ታስገባላችሁ። ካስገባችሁ በኋላ እንደዚህ ዩር ዶክመንትስ አር አንደር ሪቪው ይላችኋል ማለት ነው። ከ3 እስከ 7 ደቂቃ ወይም ደግሞ እስከ 24 ሰዓት ውስጥ አካውንቱን አይተውት ወደ ቀጣዩ ፔጅ ሬዚደንሻል አድሬስ ወደሚጠይቅበት ፔጅ ያሳልፋችኋል ማለት ነው። ስለዚህ ይሄንን ካለፈላችሁ እንዳልኩት ሬዚደንሻል አድሬስ የሚለው ቦታ ላይ በፓስፖርት ቬሪፋይ ያደረጋችሁ ሰዎች ናሽናል አይዲ ካላችሁ እሱን ታስገባላችሁ። ናሽናል አይዲ ኖሯችሁ ፓስፖርት የሌላችሁ ሰዎች ደግሞ ባንክ ስቴትመንት የ6 ወር ታስገቡለታላችሁ ማለት ነው። የ6 ወር ባንክ ስቴትመንት ታስገቡለት። የመጀመሪያውን ፔጅ እና የመጨረሻውን ፔጅ ብቻ ነው የምትጠቀሙት ማለት ነው ቬሪፋይ ለማድረግ። ስለዚህ ከሱ ደግሞ የሚቀለው ከባንክ ስቴትመንት ባንክ ቤት ሄዳችሁ ባንክ ስቴትመንት ከማውጣት የሚቀለው ቴሌብር ላይ የከፈላችሁበት ዩቲሊቲ ትራንዛክሽን ቢል በሱ ቬሪፋይ ታደርጋላችሁ ማለት ነው። ይኸው እንደምትመለከቱት ዶክመንቶቹን በሙሉ በትክክል ከሆነ ያስገባችሁት እንደዚህ ቬሪፊኬሽኑ ከላይ ፉል ቬሪፋይድ ይላችኋል ማለት ነው። እኔ በትክክል ስለሆነ ዶክመንቴን ያስገባሁት እንደዚህ ብሎኛል ማለት ነው። ወደዚህኛው ፓርት ላይ ከመውሰዱ በፊት ደግሞ በኢሜል ላይ ቬሪፋይ መሆኑን ያሳውቋቸዋል ማለት ነው። እስካሁን ድረስ ያየነውን ቪዲዮ ላይ ያልገባችሁ ወይም ግር ያላችሁ ነገር ካለ ኮመንት ላይ አስቀምጡልኝ፣ ወይም ደግሞ ብራይት ፎሬክስ ትሬዲንግ በሚለው የቴሌግራም ቻናሌ ላይ በመቀላቀል እዛ ላይ ማንኛውንም ጥያቄዎች ልጠይቁኝ ትችላላችሁ ማለት ነው። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። እስከ ቀጣይ እስክንገናኝ ድረስ ቻው።